መሀልዬ እችን ጥያቄ ወይም እችን እንትን ወርቅ ዘረፋ እኮ ዛሬ ተጀመረች አይደለችም። እንደው እናትሽን ብትጠይቂያት በደንብ ታብራራልሻለች። የህወሓት ባንዲራ ከእንግዲህ በኋላ እንይዝም በማለት የኢትዮጵያን ባንዲራ ይዘው ነው የሚታየው። እዚህ ያለን ጋዜጠኞች ግን እየለዩ ይጠራሉ። ለምን? አሁን ለምሳሌ ስለነጌታቸው ፓርቲ ስለነምናምን የምናወራው እኛ ነን አይደል? ስዩም ያወራል። ለምን እንደዚህ አይነት ሚዲያዎችን አይጠሩ? በረሃ ወረድኩ ብለሽ ተነስታ ጥቅስት የነበርሽው አንቺ አይደለሽ እንዴ? አንደኛው እነሱን መተቸት ሌላ ጉዳይ ነው፣ መብትሽ ነው። እነሱ ራሳቸው እየተደፈሩ ሰዎች አንገታቸው የታረደ ዶሮ ሳይቀር በመትረየስ እየተጨፈጨፈ ለማን ነበር እንትን የሚለው? ለህወሓት ነበር የሚያግዝ ነበር። ያኛው ባለሀብት ከኢትዮጵያ ሙሉ በሚያወጣው ወርቅ ተጠቃሚ ስለነበረች እናትሽ ዛሬ ኡጋንዳ ውስጥ ሪል ስቴቶች አሏት። እንትን ውስጥ የተቀመጠው ገንዘብ ማሌዥያ ውስጥ የተቀመጠው ገንዘብ ከማን የመጣ ነው? ከኢትዮጵያ ህዝብ የተሰረቀ ነው። ስለ ወርቅ ዘረፋ ካነሳሽ መጀመሪያ ከእናትሽ መጀመር ነው። እቺ ልጅ የዛሬ 3 ዓመት የተናገረችው ነገር ከ3 ዓመት በኋላ ጌታቸው ረዳ ተናገረው። ምን ያገናኘዋል አልከኝ? አንደኛ ከአማራ ክልል ተወስዶ ያሁን ገንዘብ ሲቃጠል ባይኗ አይታለች ሲዘረፍ። አሁን እኮ የሻዕቢያ ወታደሮችን አምጥተው ነው ጥበቃ እያደረጉ ያሉት። ጋርዶቻቸው በሙሉ የሻዕቢያ ወታደሮች እያደረጉ ነው። ስለዚህ ያደገኛ ቅስቀሳ ነው ይሄ። ዝም ብሎ ከመሬት ተነስቶ ሊጽፍ አይችልም። እነማን አዘውት ነው? እና አደመናቸው ያዘ። በተለይ ዘረፋውን፣ ሙስናውን፣ አስገድዶ መድፈሩን የባህር በር መጠየቋ ወንጀል አይደለም። ገባ? መብት አላት። ከተጀመረ ግን መጨረሻው አሰብ ይሆናል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት በአማራጭነት ይዘን የቀረብነው አዲስ ጉዳይ ቻናላችን ነው። ዛሬም እንግዲህ እንደተለመደው ፕሮግራሙን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን። አርያ እንዴት ነህ? ሰላም ነኝ። ያው እንግዲህ ዛሬም እንደተለመደው በርከት ያሉ አዳዲስ መረጃዎችን ይዘን መጥተናል። ፕሮግራሙን ስትጀምሩ ሁሌም እንደምንለው ቪዲዮውን ላይክ አድርጋችሁ ጀምሩ፣ ወዳጅ ዘመዶቻችሁ አጋሩ፣ ሰብስክራይብ ሼርም እንዳይረሳ ለማስታወስ ያህል ነው። ከዚህ ጎን ለጎን ደግሞ ፕሮግራሙ በተጠናከረ ሁኔታ ወደ እናንተ ለማድረስ በኢትዮጵያ ንግድ ባንክ 1375 369 919 አርያ ተስፋ ማርያም ብላችሁ ከስር በሚታየው የኢትዮጵያ ንግድ ባንክ አካውንት ድጋፍ ብታደርጉልን በርከት ያሉ ፕሮግራሞችን በሳምንቱ ወደ እናንተ ለማድረስ ዝግጁ ነን ለማለት ለማስታወስ ያህል ነው። በቀጥታ ወደ ዋናው ጉዳዮቻችን ከመግባታችን በፊት አጠር ያሉ መረጃዎች አሉን። እንግዲህ አንዴ ከዛ በፊት እኔ ይቀርማል። እንግዲህ እስቲ ምንድነው? በዛውም ቅድም ሰላም አባባላይ እኮ ልነቁርህ ነው። እሺ ለምን አታገባም? ሄርሜላ እኮ አገባች። ሄርሜላ አረጋዊ እንግዲህ ተሞሽራለች። በትግርኛ ሩህስ ጋማ ይባላል። መልካም ጋብቻ ነው እንደማለት ነው። ፕሮፌሰር አረጋዊን በጣም መልካም ኢትዮጵያዊ ነች። እንኳን ደስ አለሽ ልጅሽ ለዚህ በመብቃቷ። እንግዲህ መላው ኢትዮጵያውያን ነው ሄርሜላን የሚወደው። ስትለው የነበረው ነገር ያው ደርሷል፣ ታይቷል። በትግራይም ስራዋን እስከ ማስወጣት ፔቲሽን እስከ መጻፍ ብዙ ነገሮች እንትን አድርገዋታል። ግን አትሰበርም። ልጅቷ ጀግና ነች። እንኳን ደስ አለሽ ነው የምንላት በጣም እና ያው ከሚዲያም ጠፍታለች እየተማረች ስለሆነ ፕሮፌሰር አረጋዊ ነው ተነግረኝና እንግዲህ ይሄንን ይመስል ነበር። በድጋሚ እንኳን ደስ አላችሁ። እውነት ነው። በራሳችን ስም እንዲሁ በአዲስ ጉዳይ ተመልካቾቻችን ስም ለሙሽራዋ ለሄርሜላ ለእናቷ ደግሞ ለፕሮፌሰር አረጋዊንም ሁለቱም እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እንደገና እናታችን አስተላልፋለን። ወልዳችሁ ለመሳም ያውቃችሁ። እንግዲህ አንተ መቼ ነው የምትወልደው? ለዚህ ልነቁረህ ነው እኮ ቀደም የተዘጋጀብኝ ለዚህ ነው። እሺ እንግዲህ ወደ ተከታይ ጉዳያችን ስንገባ እንግዲህ በህገወጥ ደላሎች ተታለው ወደ ማንያማር የተወሰዱ ዜጎችን ለመመለስ እንግዲህ መንግስት ጥራት በሚያደርግበት በዚህ ወቅት ደግሞ እንግዲህ እንደገና ህገወጥ ጉዞ ተጠናክሮ መቀጠሉ ተሰምቷል። በማንያማር በአስቸጋሪ ሁኔታ ውስጥ ከሚገኙ ኢትዮጵያውያን 700 ያህሉን ወደ አገራቸው እንዲመለሱ መደረጉን የገለጸው የውጭ ጉዳይ ሚኒስቴር በህገወጥ ደላሎች ተታለው ወደ ደቡብ ምስራቅ እስያ ማንያማር የተወሰዱ ዜጎችን ለመመለስ በህንድ ኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ አማካኝነት አሁንም ከፍተኛ እንቅስቃሴ እያደረገ መሆኑን በመንግስት በኩል አንስቷል። እኛም ከዚህ በፊት ደግመን ደጋግመን ስናነሳው ነበር ይህን ጉዳይ።
የሚያሳዝነው ጉዳይ ግን መንግስት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ለመመለስ የሚያደርገውን ተደጋጋሚ ጥረቶችና ማሳሰቢያዎችን በችልታ በመመልከት አሁንም ህገወጥ ጉዞ አለመቋረጡ ነው በማለት አስተያየት ሰጡት። እንግዲህ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ናቸው። ህብረተሰቡ ራሱንና ልጆቹን ህጋዊ የስራ ስምሪት ስምምነት ያልተደረገባቸው ሀገሮች እንዳይሄዱ መከልከል አለበት ሲሉ እንግዲህ ጠንከር ያለ መልእክት አስተላልፈዋል። ከዚህ በፊት እንደግመን እንዳነሳ ነው በታይላንድ የስራ ዕድል ተገኝቶላቸዋል ተብሎ ከታይላንድ ወደ ማይናማር የተወሰዱ እንግዲህ በጣም በአሰቃቂ ሁኔታ ውስጥ የሚገኙ ኢትዮጵያውያን ያሉበት ሁኔታ ደጋግመን ፕሮግራም ስንሰራ ነበር። መንግስትም ለማስመለስ ጥረት እያደረገ መሆኑን ገልጸን ነበር። እንግዲህ እስካሁን ድረስ የተመለሱ 700 ደርሰዋል። በህንድ ኤምባሲ በኩልም አሁንም እንግዲህ ለማመለስ ጥረት እየተደረገ ነው በኢትዮጵያ ህንድ በሚገኘው በኢትዮጵያ ኤምባሲ በኩል ግን ይህንን ነገር ደግሞ በጣም ተስፋ በሚያስቆርጥ መልኩ አሁንም ጉዞ ተጠናክሯል ቀጥሏል። ይህን እየሰማ እንግዲህ ሰውም አሁንም ህገወጥ ጉዞ ውስጥ እየገባ ነውና እዚህ ላይ እንግዲህ በጣም ጠንከር ያለ በኋላ ደግሞ እንደገና ወደ መንግስት ማማረር አገትን መልሱና በጣም የሚያሳዝን ነው እና ይሄን ነገር ሮቤል ሌላው እንግዲህ እስከ ትላንትና ዕለት ድረስ በቴሌግራም ቻናላችን በጽሁፍ ይደርሱን ከነበሩ መልእክቶች እንዲሁም በድምጽ እየተውልን የነበሩት በአዲስ አበባ ከተማ ተራ አስከባሪነት የተሰማሩ እንግዲህ አስቀድሞ ይሄን ዜና እንደውም የሰራው ሪፖርተር ነበር ብዙዎቹ ቤተሰብ እናስተዳድርበት ነው ምን እንድንሰራ ነው አንዱ በጣም የገረመኝ ትላንትና ደግሞ የደረሰኝ እኔ ሌባ ነበርኩና ወደ ሌብነት እንድመለስ ነው በዚህ ነበር መተዳደረው ሁለት ልጆች አሉኝና ይሄ ውሳኔ ለሚመለከተው አካል አድርሱልን ብለዋል እንግዲህ የሚመለከተው አካል እንትን ይበላችና ብዙ ልጆች ብዙ ቅሬታ ነው በጣም ብዙ ቤተሰብ ያስተዳድሩበታል ሁለተኛ እንግዲህ ዛሬም እንዳየው ይሄ መንገድ ላይ ያለው የሥርዓት በደንብ አልተያዘም ማለት የታክሲ እነሱ ያሉ ግን በደንብ ያስጨናሉ ያስወርዳሉና ማን ነው ግን እንደዚህ አይነት ውሳኔ የሚወስደው አይ እርምጃው ምናልባት ቢታሰብ እንኳን ራሱ ማለት ነው ቢታሰብ እንኳን አንደኛ እነዚህ ሰዎች እንግዲህ በጣም ብዙ አመታት ስራው ላይ ኖሩ ሰዎች ናቸው ስራውን ጸባይ ያውቁታል አብሮ ሙሉ ለሙሉ ከማስቆም የሚሰራበት መንገድ ካለ አብሮ ከመንግስት ጋር ተያይዞ የሚሰራበት ሁኔታ ማመቻቸት ሌሎችንም አካላት መቀላቀል አዳዲስ ሰዎችን ከታሰበኩ ተነጋግሮ መሆን አለበት ሙሉ ለሙሉ አስቆሞ እንግዲህ አሁን እንደሚወጡ መረጃዎች ከሆነ ደግሞ ሌላ አካል ይመጣል የሚል ነገር አለ ያም ይሁን ከሆነ ምናልባት እነዚህ ሰዎች ምን ታስቧል ቀጣዩታቸው ቅድም እንዳነሳው በብዙ መልኩ ቤተሰብ አለ ምናልባት እዚህ ላይ ካነሳ ነው አንዳንዴ ሰፈር ውስጥ ታክሲ ተራም ብቻ አርጎ ማሰብ ያሰባል ምናልባት ኢህአዲግ ጥሩ ነገር ሰርቷል በየማሰበው ስቴዲየም አካባቢ በጣም የነበሩ ተራዎችን አሁን ማንሳት ቢቻል እንኳን በጣም በአስቸጋሪ ህይወት ውስጥ የነበሩ ጎዳና ላይ የነበሩ በመጥፎ ህይወት ውስጥ የነበሩ ልጆችን ታክሲ ስራ ላይ ተደራጅተው ተሰጥቷቸው ምን ያህል ህይወታቸው እንደለወጡ ምን ያህል ንብረት እንዳፈሩ ብዙዎች ይታወቃል በየቦታው በየአካባቢውና አንድ ነገር የዛን የተደረገው አይነት አካሄድ ጥሩ ነበር እንግዲህ በጣም በአካባቢው በወላነት ይታወቃሉ ተብሎ በየአካባቢው የሚታሰቡ ሰዎች ራሱ ወደ እንደዚህ አይነት እድል እንዲመጡ ተደርጎ ስራ እድል ተፈጠረበት ሁኔታ ነበር ያ ብዙ ነገሮችን ቀንሷል አሁን ተመልሶ ቅድም እንዳነሳው እነዚህ ሰዎች ህይወታቸው ነው ስራቸው ነው ምንድነው የሚሰሩት ወዴትስ ይገባሉ እና በጣም አስከፊ ነገር ነው የሚሆነውና ስራው ራሱ የሚፈልገው ባህሪ አለ ይመስለኛል አሁን የደገፍን አይደለም እነሱ ብቻ እነሱ ትክክል ናቸው ወይም የወሰደው የመንግስት አካል ደግሞ ስህተት ሙሉ ለሙሉ ስህተት ነው እያልን አይደለም ይሄ ተራስ ማስጠበቅ ስራ ራሱ የሚፈልገው አይነት ባህሪ ነው የሚፈልገው ስራ ልምድ አለ ራሱ ያን ነገር ልጆቹ ይዘውት ቆይተዋል ስለዚህ አብሮ የሚያስኬድበትን ሁኔታ ወደ ተሻለ ህይወት እንዲገቡ ከታሰበም ደግሞ ጊዜ ተሰጥቷቸው ቁጠባ ማህበር አላቸው እንዲቆጥቡ ተደርጎ ድጋፍ ካልተደረጋቸው በብድር መልክ ተሰጥቷቸው ህይወታቸው የሚቀይሩበት ነገር የተሻለ ከታሰበቸው ልክ እነዚህ ጥቃቅና አነስተኞች ከፍ ይሉ የለ እንደዛ ከፍ የሚሉበትን ነገር ማድረግ ነው እንጂ ዝም ብሎ ቀጥ ብሎ ማድረግ አሁን እኮ የምናየው ራሱ አካባቢ እኮ አሁን ትራንስፖርት ሁኔታ ላይ በጣም እንዴት እንደመጣን እኔ በግሌ አቋም ትራንስፖርት ስለምጠቀም ስለዚህ አስቸጋሪ ነው ነገሮች ያሉበት ሁኔታ እዚህ ላይ ቢታሰብ ጥሩ ነው የሚለው ነገር ደግሞ ተደጋግሞ በጣም እንደውም ባለፈው ነበር ልናወራ የነበረውና ከምንቸኩል እስቲ ነው ብለን ነው አሁን ያለው ሁኔታ ደጋግሞ ስለመጣ ነው ይሄን ሐሳብ ያነሳው እውነት ነው በጣም የሚገርም በዚህ አጋጣሚ እንግዲህ እንቋጨው ይሄን ነገርና አንድ ፀጉሬን የሚያስተካክለኝ ልጅ ነበረ እና አቡሽ ይባላልና እኔ የምልህ በጣም ትንሽ ነው የሚሰራው በቀንና የት ነው ትኖረው አልኩት ምንድነው የካባዶ ምናምን ልጆች ሁለት ልጆች አሉት 15000 ብር ከፍሎ ነው የቤት ኪራይ የሚኖረው እና እንዴት ነው በፀጉር ቆርጠህ በ15000 ብር ወር ኪራይ የምትከፍለው አልኩት ወይ እሱማ የማይታሰብም ይሄ ፀጉር ለምግብ ለምናምን ነው የሚሆነውና ለቤተሰብ ለውስጥ ማሟያ ነው የሚሆነው በደና ጊዜ መገናኛ አካባቢ ያስኳት ተራለችና በወር 12000 ነው ምናምን 13000 ብር አገኛለሁ
እሱን ነው የቤት ኪራይ የምከፍለው አለኝ። አሁን እሱ ሁሉ ታሰበኝ ገባ 10 ጊዜ ይደውልልኛል ቴክስትና አልገባኝም ነበር እና ይሄንን ነገር ትላንት ነው የሰማሁት ስለዚህ የሚመለከተው አካል እንዳልከው ቢያስብበት ጥሩ ነው። አዎ ሲታይ በአካባቢ ትንሽ መሰለ እንጂ በጣም ብዙ ነው። እንደ አዲስ አበባ ስታዩ ደግሞ በጣም ብዙዎች ስለሆኑ በጣም ብዙ ሺህ ሰው ነው ስራ የሚፈታው። ከዛ በኋላ ስራ ሲፈታ ደግሞ ወዴት ይሄዳል ነው እና በእነሱ ስራ ያለ ቤተሰብ ማለት በጣም ቤተሰብ ነው የሚያስፈልገው። ትልቁ ነገር እሱ ነው። መልካም ወደ ዋናው ርዕሰ ጉዳዮቻችን እንግባ። ወደዛ ከመግባታችን በፊት ግን የዲኤምሲ ሪል ስቴት መልእክት አለ። እሱን ሰምተን እንመለሳለን። ከዛ በፊት ግን ለማስታወስ ያህል እንግዲህ ዲኤምሲ ሪል ስቴት ለቡ መብራት ከሚገነቡት መንደራቸው የመጨረሻ የሆነውን ብሎክ ለሽያጭ አውጥተዋል። ከ5ኛ ወለል ጀምሮ በሚፈልጉት የወለል አማራጭ ማግኘት ትችላላችሁ። ከዚህ በፊት ለሽያጭ ከወጡት ብሎኮች ላይም ግንባታቸው ከፍ ካሉት ብሎኮች ማለት ነው አማራጮች እንዳሉ በጥራትና በፍጥነት የተሰራ መሆኑን እንግዲህ በስፍራው ሄደን ለማየት ችለናል። አዲስ ጉዳይ አይተን የመጣ ነው ለሚሉ ደንበኞች ደግሞ ለየት ያለ ቅናሽ አዘጋጅተናል ብለዋል። በ0997 06 3949 በመደወል ወይም በዋትስአፕ በማነጋገር በአካልም ደግሞ ቢሮአችሁ ሄዳችሁ መጎብኘት ሳይቱ ያለበትን ቦታ መጎብኘት ማየት ትችላላችሁ። ቤት ዘለቄታዊ ሀብት ነውና በፍጥነት ሀብቱን ያፍሩ ይላል ዲኤምሲ ሪል ስቴት። የሱን መልእክት ሰምተን ተመልሰን እንመጣለን። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የሂልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ። ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ። መልካም ከዲኤምሲ ሪል ስቴት መልእክት ተመልሰናል። እዚህ ስክሪን ላይ የምንመለከተው የት አካባቢ ነው? በትግራይ ውስጥ እንግዲህ ይህ አካባቢ ይታያል። አስቀድመን በቀደምለት ምን ነው ኢትዮጵያ ባንዲራ ምናምን ስንል ነበር። በነገራችን ላይ እንደርታ ህዝብ ነው፣ ጀግኖች ናቸው። የህወሓት ባንዲራ ከእንግዲህ በኋላ እንይዝም በማለት የኢትዮጵያን ባንዲራ ይዘው ነው የሚታዩትና ጀግኖች ናቸው። በርቱ እንላለን እኛ። ምክንያቱም ያ የፓርቲ ሊሆን ይችላል የክልሉም ሊሆን ይችላል፣ ግን ትላንት የተፈጠረ ነው። ገብተዋል። በህወሓት ትላንት የተፈጠረ ባንዲራ ነው። ይሄ ግን የነበረ ባንዲራ ነው። ስለዚህ ይሄን ይዘው ከእንግዲህ በኋላ የህወሓትን ባንዲራ ላለመያዝ ይሄው በአደባባይ ተይዘው ይታያሉና በርቱ ነው የምንላቸው። ጀግኖች ናቸው። እውነት ነው። ደስ ይላል። ባለፈው አንድም ለምልክት አተን ነበር በጣም እንግዲህ አሁን ይሄም ጥሩ ነው። ከባንዲራ ጋር አትጣላም። ወደፊት እንግዲህ የተስተካከለ ደግሞ እየበለጠ ይሄዳል ብለን ተስፋ እናደርጋለን። በአቶ ጌታቸው ረዳ የሚመራውና በምርጫ ቦርድ ቅድመ እውቅና የተሰጠው የስምረት ፓርቲ ጋዜጣዊ መግለጫ ሰጥቶ ነበረ እና በዛ ጉዳዮች ላይ ምን ነገር ተነሱ የሚለውን እስቲ እንመልከት። በርካታ ጉዳዮች ተነስተዋል። እንግዲህ ከአባላት ምልመላ ጀምሮ በነገራችን ላይ ትላንትና ሁሉ ቅጽ ተበትኗል። ሰኞ ጋዜጣዊ መግለጫው ቅዳሜ ተሰጥቶ ሰኞ አጋጣሚ እጄ ላይም ጋለ እና ምን ለመፈረም ትፈልጋለህ እንዴ? እንዴ ላልፈረም ህወሓትን የሚገዳደር ማንኛውም ፓርቲ ይፈርማል። እሺ እኔ አልፈርምም፣ ነፃ ነኝ። እና ምንድነው እንደ ከዚህ ቀደሙ በአንድ ጥርናፌው ምናምን ሳይሆን በርካታ አባላትን የሚያቅፍ የተለያዩ ሀሳቦች የሚቀርቡበት አጀንዳዎች በሚቀጥለው ግንቦት ወር ማነው ሰኔ ወር ክረምት ከመግባቱ በፊት የሚቀጥለው ሰኔ ወር እና እስከ ሐምሌ ባሉት ጊዜያት ውስጥ በአስቸኳይ ጉባኤ ተጠርቶ በትግራይ ውስጥ ጉባኤ አድርጎ ሪፖርት ለምርጫ ቦርድ እንደሚያደርጉ ጠቅሰዋል። ብዙ ባለው ሁኔታ ግን ትግራይ ይገባሉ። አዎ ይገባሉ። ለምን አይገቡ? ይገባሉ። የወሰኑት ነገር ነው። በየከተማው እኮ ፌደራል ፖሊስ እየገባ ነው። ስለዚህ ምን ሊያደርጓቸው ይችላሉ? ያማ ወደ ለየለት ደም መፋሰስ ነው የሚሄደው። ይሄ ፓርቲ ነው። ስለዚህ መግባትና መንቀሳቀስ ይችላል። የጸጥታ አካላትም ሽፋን የሚሰጡት ይመስለኛል። ይሆናል፣ ግድ ነው ደግሞ። ግን አንድ ቅሬታ አለኝ እኔ። ምንድነው ከትግራይ ድረስ ጋዜጠኞች እንዲመጡ ጥሪ አስተላልፈውላቸው ነበር። ካሜራ ይዘው ኬላ በተቋቋመበት የህወሓትን ኬላ አልፈው ወይ ምናምን እንዴት ነው የሚመጡት እነዛ ጋዜጠኞች? እዚህ ያለን ጋዜጠኞች ግን እየለዩ ይጠራሉ። ለምን?
አሁን ለምሳሌ ስለነጌታቸው ፓርቲ ስለነምናምን የምናወራው እኛ ነን አይደል? ስዩም ያወራል። ለምን እንደዚህ አይነት ሚዲያዎችን አይጠሩ? ገብቷል? አሁንም ይሄ የውሃት አስተሳሰብ አይነት ማለት ሚዲያን የመጥላት ሚዲያን ለይተህ መጥራት ጌታቸው ለምሳሌ በእለቱ በህመም ተባለ ግን በኋላ ተሽሎት ሱዳን ነው ያለው ይመስለኛል እና ድምፀ ወያኔን ልክ ይሄ እንትና እንደሚያደርጉት እነ ደብረጽዮን የሚፈልጉትን ያስወጣሉ አይተህ እንደሆነ በድምጽ እንትኖችን ጋዜጠኞችን የሚፈልጉትን ደግሞ ያቆያሉ የማይፈልጉትን ያስወጣቸዋል እነሱ እንደዛ አደረጉ ማለት አይደለም ለምሳሌ ለኛ የደረሰን እሁድ መግለጫ ይሰጣሉ ነው ከነሱ አይደለም ቀኑን ሁሉ ለምን ማዛባት እንደተፈለገ አላቅ ማለት ለነሱም የተነገራቸው ይሄን ነገር ሲነግሩን የተዛባ ነውና እዚህ ላይ እርምት ሊደረግ ይገባል የሚያስተባብሩ አካል እዚህ ላይ ትኩረት አዎ ምክንያቱም ምን መሰለ እንዴት ለይተህ ተጠራለህ አይ ሚዲያ ሲጀመር በአጠቃላይ ነው መጥራት ወይ ካልሆነም ደግሞ መልቀቅ እንደው በቢሮ ለቢሮ ማድረስ ካልተቻለ በማህበረሰብ ስር ገጻቸው በጣም ጥሩ ሌሎች ማህበረሰብ ስር ገጾች ላይ በታዋቂ አክቲቪስቶች አሉ የትግራይ በዛ ላይ መልቀቅ እንድትገኙ በቃ ማለት ይቻላል ሚዲያዎች እንድትገኙ ብሎ መጋበዝ እኮ የነሱ ደጋፊዎች ለሆኑ እንኳን አስቀድመው አልለክላቸው መረጃው ጋዜጣ መግለጫ እንደሚሰጥ ድንገት ነው የሰጡትና ይሄ ቢታረም ለማለት ነው መልካም እንግዲህ ከሰሞኑ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ የሰጠችው ቃለ መልስ አነጋጋሪ ሆኗል ይደግፏት የነበሩ ሲያወግዟትና ያባታንም ስም እያነሱ ሲቃወሙ ታይተዋልና እስቲ ምን አለች ለዚህ ተቃውሞ ምንድነው የሚለው ነገር እየሰማን እሷን ነገር የትርጉሙ ተነግረናል ሮቤል እንግዲህ ወደዚህኛው ከመግባቴ በፊት አንተን የላክልኝ እነዚህ ቪዲዮዎች ያን ሰዓት ከመናምን የፈጀ ነው ቃለ መልሱ ተናገረች ነው እንግዲህ የሚባለው ማለት ከተናገረቻቸው ውስጥ አንዳንዶቹን ልንገር ሁሉንም መተርጎም ይከብዳልና ፕሪቶሪያ ፈርሷል አለች ዋናው መሰናክል የሆኑ ችግር ፈጣሪ የሆኑት ሰላም የማይፈልጉት የጦርነት ነጋዴዎች ናቸው ሐቁን እናውራ ከተባለ ወልቃይትን ጨምሮ ከሌሎች አካባቢ ስልጣን ተገን በማድረግ የሚሰበሰበው ሀብት የፈጠረላቸውን አጋጣሚ ማጣት የማይፈልጉ ኃይሎች አሉ እነዚህ ናቸው ዋናዎቹ የሰላም ጠንቆች ሁለቱም ቡድኖች ሰላም አይፈልጉም ሰላም እንዳይኖር በጥብጥ የሚፈጥሩት እነሱ ናቸው ንግድ ነው የሚፈልጉት የጦርነት ንግድ ምክንያት አደርድሩ የትግራይ ህዝብ ሰላም ይፈልጋል ህዝቡ ተሰቃይቷል በጦርነት ደክሞታል ተሰላችቷል ችግሩ ምንጭ ያለው ከላይ ነው እነሱም የህወሓት አመራሮችና ጄኔራሎች ናቸው ሰላም እንዲሆን አይፈልጉም እነዚህ የህወሓት ጄኔራሎችና አመራሮችና ሁሌ የምንለው ነገር አይ ጥሩ ነው እኮ የተናገረችው ለነዚህ አካላት ጦርነትና ለመረጋጋት ሲኖር ህዝቡ ሲሰደድና ሲቸገር ንግዳቸውን ማስቀጠል የሚፈልጉና የሚያጧጥፉ ናቸው የትግራይ ኤሊት ሰላም ፈላጊ አይደለም ገዢ መደቡም ሰላም ይፈልጋል ብዬ አላምንም እንዴ ሰማል በረሃ ወረድኩ ብለሽ ተነስታ ጥቅስት የነበርሽው አንቺ አይደለሽ እንዴ አንደኛው እነሱን መተቸት ሌላ ጉዳይ ነው መብትሽ ነው ግን ምንድነው ያደረገችው እንደዛ ወረድኩ ብላኩ ወጣ በሱዳን ጉጋንዳ ነው ሄደችው እና አሁንም ያንን እንኳን እኔ ያንን ማድረጌ እንኳን ይቅርታ አላለችም መቀስቀሴ ለጦርነት ተነስ ማለቴ ስተት ነበር አላለችም እና አንደኛውም ተጠያቂና ጥፋተኛ አንደኛው እሷ ነች የትግራይ ኤሊት ሰላም ፈላጊ አይደለም ማለች ገዢ መደቡም ሰላም ይፈልጋል ብያላምንም ይህን ስል ህዝቡ ሰላም አይፈልግም ማለት አይደለም ማለች ገዢዎቹና ኤሊቶቹ ሰላም ልማት አይፈልጉም ይልቅ በጦርነት ውስጥ ሆኖ እየዘረፈ ኢኮኖሚውን ስርዓት እንዲቀጥል የሚፈልግ ወይም የሚሰራ ነው ገዢ ቡድኑ ትግራይ ውስጥ የሚታየው ችግር ኤሊቱን ባህሪ የሚያሳይ ነው አለች እንግዲህ ቀንጫጨብን ነው የምናቀርበው ኤሊት ስል የህወሓት መሪዎች የሰራዊት አዛዦች ተጽዕኖ ፈጣሪዎች ነን የሚሉ ምሁራን ገዢ መደቡና ተቃዋሚዎች ሁሉንም ያካተተ ማለት ነው አለች እነዚህ ማይረቡ ስብሃት የተፈጠፋቸው የለም ወናት ምናምን ተላቸው እነሱንም ጭምር ነው ኮምቶነጅለው አሁን እነሱ በረሃ ወረዱ ጦርነት ተነስ ከህወሓት ጎን ተሰለፍ ብለዋል አንቺስ እኛ ጦርነት ይቁም ስንል ሌላው ተውሲል
በመንግስት በኩል ሲለመን በውጭ አካላት ሲለመኑ እናቶች ሄደው ግስር ወድቀው ያለቀሱ ባካቸው የጦርነት ይቅር ሲሉ ታስታውሳታለች እናት እንዴት የተባረከች ሰው ነች አዋሳ ነች አሉ እንደው ይሄን ስትሰማ በትደውልልን ወይ በዚህ በቴሌግራም ቻናላችን መልእክት ብትልክልን ደስ ይለናል እና እንደዚህ የሆነ ጦርነት ሲቀሰቅሱ ከነበሩት ውስጥ ግን አንዱ አንቺ ነሽ በነገራችን ላይ በጣም ነው አባቷ ነው ፈስ አዎ ጸጉር ባይኖራት ብለህ አስቡ ቁጭ ነው ሁሉ ነገራቸው አይኗ ከንፈሯ ፍንጫዋ በቀንድቧ ምናምን በጦርነቱ የዝርፊያ ሰንሰለት ወይም መዋቅር ተመስርቶ ነበር የጦርነት አትራፊዎች ገዢ መደቡና ነጋዴዎች ያንን ለማስቀጠል ጦርነት ውስጥ መግባት እንደሚፈልጉ አውቃለሁ አለች ከወርቅ ዘረፋ ጋር በተያያዘ ከመቀሌ አንስቶ መላ ትግራይን ባቋራጭ ስልጣን መቆጣጠር ነው ዋናው ፍላጎት ሰማህልዬ እቺን ጥያቄ ወይም እቺን እንትን ወርቅ ዘረፋ እኮ ዛሬ ተጀመረች አይደለች እንደው እናትሽን ብትጠይቂያት በደንብ ታብራራልሻለች ከነማን ጋር ሆና ኦፊሻል አገሪቱ ውስጥ በተሰማሩ ሌቦች ባለሀብትነን ባዮች ከነሱ ጋር ተመሳጥራ ኢትዮጵያ በአመት 2% አታገኝም ነበር ገቢ ይሄንን በጥናት ያረጋገጠው ሪፖርተር ነው አቶ አማራ ረጋዊ በዚህ ዋጋ ከፍሎበታል ይሄን በመናገሩ ከኢትዮጵያ ይወጣ በነበረው ወርቅ ኢትዮጵያ በዶላር ስንት ታገኛለች በአመት 2% አታገኝ አንደኛው የዛ ቡድን መሪና ተባባሪ አድራጊ ፈጣሪ እናትሽ ነች ለዚህም የኢዛና ወርቅ ሰራተኞችን ጠይቃቸው ተዘጉ ኢዛና የኤፈርት ድርጅት ነው ትግራይ ውስጥ አይደለም ኢትዮጵያ ውስጥ ወርቅ እንዳወጣ ተከለከለ ይህ ኤፈርት ድርጅት ይሄን የወሰነችው እናትሽ ነች ኤፈርት ድርጅት ሊቀመንበር ሆና ወይም ስራ አስኪያጅ ሆና ለምን ያኛው ባለ ሀብት ከኢትዮጵያ ሙሉ በሚያወጣው ወርቅ ተጠቃሚ ስለነበረች እናትሽ ዛሬ ኡጋንዳ ውስጥ ሪል ስቴቶች አላት እንትን ውስጥ የተቀመጠው ገንዘብ ማሌዥያ ውስጥ የተቀመጠው ገንዘብ ከማን የመጣ ነው ከኢትዮጵያ ህዝብ የተሰረቀ ነው ስለ ወርቅ ዘረፋ ካነሳሽ መጀመሪያ ከእናትሽ መጀመር ነው 500 ሚሊዮን ዶላር አላት እናትየዋ ከየት አምጥታ ነው እስቲ ማሌዥያ ውስጥ ያስቀመጠችው ከየት አምጥታ ነው ንገረኝ እስቲ እና የኢትዮጵያ ወርቅ ከተነሳ ይሄንን ማንሳት ግድ ነው ከዛ ደግሞ በጣም የሚያስቅ ነገር ተናገረች ከደብረ ሲና የተመለሱት በአሜሪካ በኩል ፍላጎት አለመኖር ነው ወይስ በጦርነት ተሸንፈው ነው የተመለሱት ትላለች በጥያቄ ምልክት እኔ አልቀበለውም በኔ እይታ በፖለቲካም በወታደራዊም ተሸንፈው ነው የተመለሱት ትልና ኢትዮጵያን አፈርሳለሁ አዲስ አበባና አስመራንም አፈርሳለሁ መንግስት እንዳይኖር አድርጌ ወደ መቀሌ በደል መለሳለሁ የሚል የቁም ቅጀት ነው የነበራቸው አለቻቸው ለዚህ አይነት እብደት ማን እንዴት ይፈቅድልሃል ደግሞ እኮ አሜሪካ አልፈቀደችልንም እንዳትል ደርግን ለማሸነፍ አሜሪካ ፈቅዳ ነበር እንዴ ትላለች በህዝብ ኃይልን ያሸነፍ ነው ጦርነቱ ለነሱ ንግድ ነው ለሽንፈት ሰበብ አትፍጠሩ እንግዲህ ይሄን ይመስላል የተናገረችው ሰማሃል ግን እውነቱን ደግሞ መናገር ግድ ነው አንድ ጊዜ ነገርኩን ዛሬ ልድገምልህ ጦርነቱ ሰሜን ዕዝን በመምታት ተጀመረ በሁለት ሳምንት ውስጥ መከላከያ መላ ትግራይን ተቆጣጠረ እነሱ ወደ ተንቤን በረሃ ሄዱ በተቆጣጠረ ማግስት እንግዲህ ትግራይ የገቡት ውስጥ ዶክተር አብርሃም አንዱ ነበር ሰማሃል መለስ ወደ እና አብርሃም ትሄዳለች ፕላኔት ሆቴል ከዚህ ቤት ነገር ነበርና ሄድና አምስተኛ ፎቅ ላይ አላስገባም ያው ፕሮቶኮል ጋርዶች አሉ በኋላ አንዱ ጋርድ ሄድና ይናገራል እና እሷ ለጋርድ እንዴት አታቆኝም ሰማሃል መለስ ነኝ ምናምን ትላቸዋለች አናቅሽም ማለት ከዛ ገባች ዶክተር አብርሃምን ስታናግረው ጠረጴዛ እየመታች ነበር የምታወራው እንዴት መኪና ይሰረቃል አለች እኔ ቃል በቃል ደግምልሃለሁ ስርቆትን መደግፍ ሰው አይደለም ማወግዝ ሰው ግን እሷ እስከት አምጥታ ነው ገንዘብ ያን ሁሉ ሚሊዮን የሚያወጣ ገንዘብ መኪና የገዛችው ከየት አምጥታ ነው ስራት ሰርታ እናት ወርልም እንዲያሳልፈችላት ሌላው እዚህ ጋር ላሳየ
هنا بوليتكوف ماكينة إذا اللي عينت نقر وتعبر وتدمبت لي وبر مجلسات إذا اللي عينت جهة حيني ምንድነው የምትለው መሰለህ ቡሌት ፕሩፍ ጥይት የማይመታው መኪና ጌታቸው ረዳ በዛ እየሄደ አንገቷን ተወዛለች ማሾፍ አይነት ማለት ነው በዛ እየሄደ እኔ አሁን እንደዛ ነው የሚሄደው በጥይት በማይመታ መኪና አንተ ከፈለክ ወንበሯን ስልጣኗን ውሰድ አይነት ነገር ነው የሚናገረው አለች እንደዛ ብሎ ተናግሮ ያውቃል እሱ የሚሄደው በመንግስት መኪና ነው ሰማሃል ደግሞ እናቷ በሰረቀችው ገንዘብ በገዛችላት ነው የምትሄደው ይሄ ነው ልዩነቱ ለምን ይሄን እንዳመጣቸው አላውቅም ከሁሉ ግን ሮቤል እነሱ ላይ ብቻ ሳይሆን ሰማሃል ያን ሁሉ ወጣት እንዲጠፋ በጦርነት በመቀስቀስ ቀንኛ ተጠያቂ ናት እና ይሄን ይመስል ነበር እንግዲህ ከሰሞኑ ያው በቅ ብላለች ጠፋ ብላ ነበር እንግዲህ ጥሩ ነው በአንድ በኩል ግን ጥሩ ጎኑ የወርቅ ንግዱን የተለይ ደግሞ በትግራይ ህዝብ ላይ የተጫወቱ ስልጣን የሚፈልጉ ኃይሎች መኖራቸውን ማጋለጧ መልካም ጎኑ ስለሆነ ከእንደዚህ አይነት ሰው ሲወጣ የበለጠ ሁሉ የምንላቸው ነገሮች እውነትነቱ ይላል የራሷን ነገር በደብቀውም ያው የጊዜ ጉዳይ ያጋልጧልና እንደ ነገሩን ባንዱ በኩል እንደ በጎ ማየት ይቻላል ወደ ቀጣይ ሐሳባችን ስንገባ እንግዲህ ያደመ ባህላዊ ጀነራሎች ተገናኙ የተባለው ከማን ጋር ነው እሱን ተነግረናል ከዛ ጎን ለጎን ተያይዞ እንግዲህ እነሱ ወደ ኤርትራ ሄደዋል ምን ሊሆን ይችላል የሻዕቢያ ቀጣይ ቅድስ መገመት ይቻላል በጣም ጥሩ በነገራችን ላይ ወድ ፈጠነ የሚባለው ከዚህ በፊት እዚህ ላይ አምጥተነው ነበር የነሱ ተላላኪ ነው ባህላዊ ጀነራል የውሃ መንገድ አድርጎታል ወደ አስመራ መመላለስ እና ሌላው ደግሞ ከቅርብ መረጃ ምንጮች የተረጋገጠ መረጃ ነው በከትላንትና ወዲያ ሸረሪና አካባቢ ካለ ኮር ከሚሉት አዛዥ ጋር በመሆን ሙዘይ ምሽግ ሲጎበኝ ውሏል አሉ ምሽግ መቆፈር ጀምረዋል እንግዲህ ምሽግ ሲጎበኝ ውሏል አንድ ጊዜ ሳሞራ ምንድነው ያሉት እነሱ ምሽግ መቆፈር ያውቃሉ ሻዕቢያዎችን እኛ ደግሞ ከምንድነው ከምሽግ አውጥተን መቅበር እንችላለን አሉ እነዚህ ሰዎች ከጦርነት መላቀቅ አልቻሉም አሁንም ምሽግ መቆፈር ላይ ናቸው እንደ ትልቅ ነገር እነ ሙዘይ ሄደ ይሄንን ጉብኝት ነው ያደረገው የተወሰኑ የቅማንት ታጣቂዎችን ያው በማሰልጠን የሚገርምህ አንድ ዲሽቃ የጫነች ፓትሮል መኪና ጋር አበርክተውላቸዋል እንግዲህ በቀጣይነት ያድርጉት ባይታወቅም ለበለጠ እንግዲህ ሀብት ለመሰብሰብ ሲሉ ነው ህዝቡን ወደ እንደዚህ አይነት ዳግም ጦርነት ሊከቱት የሚፈልጉት ይሄ ግልጽ ነው ከሻዕቢያ ጋር ያለው ግንኙነት እየተጠናከረ ነው እንግዲህ በአካባቢው ጦርነት ባይኖር ባይከሰት የሁላችንም ምኞት ነው ግልጽ ነው መንግስትም ይሄን ጦርነት የሚፈልገው አይመስልም ከዛ ጋር ተያይዞ ግን ውጊያ ለመጀመር በጣም ዳርዳር ያሉ ነው ሰዎች አስመራ ሰዎች ጥፋት ነው የሚከተለው ጥፋት ብቻ ሳይሆን እምልህ የመጨረሻው መጨረሻ ነው የሚሆነው ለአስመራው መንግስት እንጂ ዝም ብለህ እንትን የምትልበት አይደለም ዛሬ በጣም ኢትዮጵያ በጣም ዘመናዊ በሆኑ ብዙ የቴክኖሎጂ መሳሪያዎች ታጥቃለች እንደ በፊት እንደ 90 ዓመተ ምህረት በእግረኛ ውጊያ የምትዋጋው ውጊያ አይደለም ስለዚህ ቢታሰብበት ጥሩ ነው ግን ኢትዮጵያ የባህር በር መጠየቋ ወንጀል አይደለም ገባ መብት አላት እና ከተጀመረ ግን መጨረሻው አሰብ ይሆናል ጦርነቱ ይሄ ነው መልካም ከሰሞኑ ሁለት ያደመ አመራሮች ላይ ዝርፊያ ተፈጽሟል ተብሏል ምንድነው የተፈጸመው ተዘራፊዎቹ እነማን ናቸው እሱ ነገር ነው ይሄ እንግዲህ ምርኮኛው አብርሃም ተከስተ ነው ይሄ ደግሞ ማአሾ ነው ማአሾ ቤቱ ደብቆ ያስቀመጠውን 400,000 ብር ተወስዶበታል ይሄ ደግሞ ላፕቶፑ ተወስዷል በማን በጋርዶቻቸው በእውነት ሳይመሰገኑ አያልፉም ጋርዶቻቸው እየሰሩት ያሉት ስራ በጣም ትልቅ ነው ወደ ነፃ መሬት እየተቀላቀሉ ነው በነገራችን ላይ የደብረጽዮን ላፕቶፕ ውስጥ የተገኙ መረጃዎች ምን መሰሉ ከዛ ክደቱ አያሌው ነው ማን የሚባል አንድ የወያኔ ተላላኪ ያለ አይደለ ከሱ ጋር የሚለዋወጧቸው መረጃዎች እሱ ምን መናገር እንዳለበት
ምን ማድረግ ትዛዝ ነው የሚሰጠው እንደውም እዛ ለልደቱ ነው አዎ ለልደቱ እንደምታየው እሱ ወሎ ቡግና ወረዳ ነው አይደል ተመረጡ ካለው ያ ሁሉ እነሱ ያ ሁሉ ውድመት ሲያደርሱ ምንድነው የሚባሉት እነዚህ የመነኑ እንትኖች ውስጥ እነሱ ራሳቸው እየተደፈሩ ሰዎች አንገታቸው የታረደ ዶሮ ሳይቀር በመትረየስ እየተጨፈጨፈ ለማን ነበር እንትን የሚለው ለዋት ነበር የሚያግዝ የነበረው ለዋት ነበር ከሱ ጋር የተለዋወጧቸው ናቸው ሌላው የፖርን ፊልሞች ናቸው በብዛት እንግዲህ የተገኙትና በቃ እነዚህ ሰዎች ምን ሀገር የሚያስተዳድሩ ሌላ ዶክመንት የሚገኝባቸው መሰለህ እንዴ እና ቤት ሰርቀው ገንዘብ አንድ ጀነራል 400 ሺህ ብር ቤቱ ያስቀምጣል በጣም የሚገርም ነው እኔ በመገዳደል አላምንም 1 ሚሊዮን ሰው ያስፈጁ ግን እነዚህ የማይጠቅሙ የትግራይ ካንሰሮች ጠባቂዎቻቸው ሊያስወግዷቸው ይገባል ትግራይ ነፃ መውጣት አለባታ 50 ሰው ማይሞሉ ሰዎች እንዴት ነው አሁንም ጦርነት ይያሉ የሚቀጥሉ ለምን 1 ሚሊዮን ሰው አልቋል እነሱ ነፍሳቸውን ፈርተው ትግራይ ላይ ሆነው ነበር ጦርነት የሚያካሂዱ የነበሩት ማስወገድ ነው እነዚህ በቃ ጋርዶቹ ይሄንን ማድረግ አለባቸው ይሄንን ማምነው ነው አይጠቅሙም ስለዚህ ጋርዶች አሁን እኮ የሻቢያ ወታደሮችን አምጥተው ነው ጥበቃ ያደረጉ ያሉት ጋርዶቻቸው በሙሉ የሻቢያ ወታደሮች ያደረጉ ነው ስለዚህ እነዚህ ስለማይጠቅሙ ማስወገድ አለባቸው መልካም እንግዲህ የህዋት ዋነኛ አክቲቪስቶች ከሚባሉት እንግዲህ በማህበራዊ ትስስር ገጹ ስያሜው ከሚታወቀው አንዱ እንግዲህ ልፍአተይ በጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ላይ በትግርኛ የሰነዘረው አስተያየት አለና እሱ አስተያየት ምንድነው እሱን እስቲ እንስማና እግረ መንገድ ደግሞ እንግዲህ የታደሰ ወረደ ደብዳቤንም አብረህ አያይዘህ ትነግረናለህ እንግዲህ እዚህ ጋር ልፍአተይ የሚባለው ሰብ ባለፈው ታስሮ የነበረው ማለት ነው ፖሊሶችን አስፈራርተው ያስፈቱት አሁን ዘመቻ ጀምረውበታል ታደሰ ወረደ ላይ ታደሰ ወረደ ላይ ለምን ዘመቻ ተጀመረ ከዚህ ቀጥሎ እናየዋለንና በዚህ በታደሰ ወረደ ትዛዝ የትግራይ ሰራዊት እየፈረሰ ይገኛል አለ ቀይ ተሰመረበት ላይ ታደሰ ወረደ እየሄደበት ያለው መንገዲ ብቸኛ ውሳኔ የተጋሩን ደም የሚያፋስስና አደገኛ መዘዝ የሚያመጣ ነው እያለ ነው የሚቀጥለው እና ታደሰ ወረደ የትግራይ ሰራዊት ሊያፈርስ ነው እንደዚህ እያለ ነው የሚቀጥለው ስለዚህ ያደገኛ ቅስቀሳ ነው ይሄ ዝም ብሎ ከመሬት ተነስቶ ሊጽፍ አይችልም እነማን አዛውት ነው እና አደመናቸው ያዙት እና እነዚህ ባህላዊ ጀነራሎች የምትላቸው ስለዚህ ቀጣይ እርምጃ ምን ሊሆን ይችላል የጌታቸው ጣፈንታም ሊደርስበት ይችላል ታደሰ በተጨማሪ እንግዲህ ጀነራል ታደሰ እንግዲህ ይሄኛው ከዚህ ደብዳቤ በፊት ደግሞ የህዋት ክንፍ የጊዜያዊ አስተዳደሩ መዋቅር ለማዳከም የሚያደርገው እንቅስቃሴ በአስቸኳይ እንዲቆም ማስጠንቀቀዋል ለደብረጽዮን ነው ያስጠነቀቁት ቡድኑ ከዚህ እኩይ ተግባራዊ የማይቀጥል ከሆነ እርምጃ ለመውሰድ እንደሚገደዱ ያነሱት ጀነራል ታደሰ የነደብረጽዮን እንቅስቃሴ ለራሳቸው ሆነ ለመላው ትግራይ ህዝብ በፍጹም የማይበጅ መሆኑን አንስተዋል በእውነት ጥሩ ነው ይሄን ደፍሮ መናገሩ ቡድኑ በተለያዩ ቦታዎች እንደ አዲስ የጀመራቸው አፍራሽ እንቅስቃሴ የማያቆም ከሆነ እኛም ከህዝብ ኃላፊነት እንደተሰጠው አካል ህግ የማስከበር እርምጃ እንወስዳለንም ብለዋል እንግዲህ አንደኛው ደብዳቤ ይሄ ነው ይሄ ደብዳቤ እንግዲህ ምንድነው የሚለው መሰለ ከትላንት ወዲያ የወጣ ደብዳቤ ነው ለሁሉም ዞኖችና ወረዳዎች ነውና ኬላዎች በየቦታው ተቋቁመዋል ጉምሩክ ማያቃቸው ስለዚህ እነዚህ በአስቸኳይ እንዲቆሙ እንዲፈርሱ የሚል ደብዳቤ ነው ያስተላለፉት እንግዲህ ይሄንንም ተግባራዊ ይሆናል አይሆንም አብረን የምናየው ይሆናል በተጨማሪ እንግዲህ በኃይል ተይዘው እነ ሰባ አንደርታ ትላንትና ሰባ አንደርታ ተጽፏል ሰው ጥያቄ ጠይቋል እንግዲህ በዛው መሰረት ፖሊሲን እንዲያስፈጽም ተብሏል እስካሁን አላስፈጸመም ስለዚህ ታደሰ እንግዲህ ከደብዳቤ ያለፈው ወደ ተግባር በፖሊስ ታጅበው ማለት
ፖሊስ እየረዳቸው እርምጃው ተጠናክሮ ይቀጥላል አብረን የምናየው ይሆናል ግን ፌደራል ፖሊስ በአካባቢው ስላለ የሚያግዛቸው ይመስለኛል መልካም እንግዲህ ምርኮኛዋ ነቢያት አለች ከዚህ በፊት ኢሳት ቴሌቪዥን ላይ አንተ በነበረ ፕሮግራም ላይ ያቀረብካት ነችና ከጌታቸው ረዳ ጋር መረጃ ጋር ግንኙነት አለው ብለኝ ነበርና ምንድነው እስቲ የሚያገናኘው ነገር እሱ ነገር ሰምተን የሷን ሐሳብ ሰምተን በዛ ላይ ትንታኖችን ሰጠናል ድራያ ምንድነው ኃላፊነቱ መጀመሪያ ሻለቃ ነበር አሁን የክፍለ ጦር አስተዳደር ነው ስለሱ አንዳንድ ምርኮኞች የነገሩኝ ነገር ነበር በሴቶች ላይ ምርኮኛ ማዕከል ላይ እሱም ጥበቃ ነበር በሴቶች ላይ የሚፈጽመው ነገር አንዳንድ ምርኮኞች ነገሩኝ ነበር ሰውየው እኔ ጉዳይ ደቀነስ የሴቶች ጉዳይ ቢሮ ግንባታ ነበርኩ የሴቶች ጉዳይ ቢሮ ሌላ ናት ሙሉ ትባላለችና እኔ ደግሞ እዛው እንትን ነበርኩ በነገራችን ላይ ክቡራን ተመልካቾቻችን ነቢያት በክፍለ ጦር ደረጃ አመራር ነበርሽ ምንድን ነበር ኃላፊነትሽ ግንባታ ምንድነው የሴቶች ጉዳይ አሁን ለምሳሌ ሰብስቤ እመክራቸዋለሁ እነሱ ያሉኝን ነገር እነግራቸዋለሁ ፖለቲካ ቅስቀሳ ማለት ነው ከዛ በኋላ እነሱ ወረቀት ጽፎ ይሰጡኛል እኔ እነግራቸዋለሁ አነብላቸዋለሁ ማለት ነው ከዛ በኋላ ሴቶቹ እኔ ነኝ መመረምራቸው ሆስፒታል ይዣቸው የሚሄድ እኔ ነኝ ስለ እርግዝና ምናምን ስለማስወረድ ስለ ቤት መልቀቅ ምናምን እኔ ነኝ እንትን ሙላቸው ነበር ከዛ ካሁን በፊት ማለት ነው እና የዛን ሰዓት ራሳቸው አስረግዘው ምን አይነት እንትን እንደሰጡኝ ታውቃለህ ምን አይነት ምንድነው የሚባለው መመሪያ አማርኛ ጥረት ስላለብኝ ነው ይቅርታ ምን አይነት መመሪያ እንደሰጡኝ ታውቃለህ ካሁን በፊት ያረገዘች ሴት ወደ ቤት ተለቃለች በሰላም ወረዳ ይያለን ማለት ነው ካሁን በኋላ ማንንም ሴት ታርግዝ ማንንም ሴት እንትን ትበል እስከነ ልጇ ትዋጋለች ተባለች አርግዛም ቢሆን ወልዳም ቢሆን የዛን ሰዓት ግን የሚያስረግዛት አባሉ ሳይሆን የሚያስረግዛት እነወድራያ ከሱ በታች ያሉት ሻለቃዎቹ ክፍለ ጦር መሪዎቹ እየሰበሰቡ ዛሬ ተመልምላ ከመጣች አንድ ሴት እንደዚህ እናስገባሻለን ይላታል እንቢ ካለች እስከና እንትናቸው ሆኖ 2-3 ነው ይደፍራታል ሴት አይቶ እንደማያውቁ ነው የሚሆኑት በቃ ከዛ በሽታ አላቸው ምን አይነት በሽታ አላቅም ሴቶቹ ሁሉ ጊዜ በቃ እነሱ የሆነ ነገር ካደረጓቸው ሴቶቹ ላይ ማህፀናቸው ላይ የሆነ ነገር ይወጣባቸዋል ሴቶቹ መንቀሳቀሳቸው ብዙ ጊዜ ሴቶች ነው ተወብናል የትግራይ ሴቶች በጣም አደጋ ላይ ነበሩ የዛን ሰዓት በርካታ ሴቶች እንደዚህ ደፍሩ አንቺ የዚህ ሰለባሉንችም እነዚህ ድርጊት አልሞከሩብሽም መክሮብኝ ነበር ግን አላደረጉት እኔ መክሮብኝ ነበር ጓደኛችን ነበር እዛ ቴድሮስ የሚባል ልጅ ነፍሱ ነው ሞቷል እሱ ነው ያወጣኝ ወድራያን በተመለከተ የሙርኮኛ ልክ እንዳንቺ የተማረኩ ልጆች አግኝቼ ነገሩኝ ነገር ነበር ስለሱ የሚያደርሰውን ጾታዊ ጥቃትና በሱ ላይ ያለው እሱ የሚያስተላልፈው በሽታ ነበር የሚባልና እንደዚህ አይነት በብዛት አሉ አመራሮች ይባላልና ስለዚህ የምታውቂው ነገር ካለ ስለዚህ ማቀው ነገር ካለ እኔ ነግሬሃለሁ ካሁን በፊት የሴቶች ጉዳይ ስለነበር እኔ ነኝ መረምራቸው ሴቶች ወንድራያ አይነት ቃል ሴት ሁልጊዜ በሽተኛ ትሆናለች የበላይ አመራሩ ይሄንን ያውቃል ያውቃል ግን ምንም አይላቸው ምንም አይልም እኔ ለራሱ ማለት ነው እኔ ለራሱ ወደ ኮራ አመራር ሄጃቃል ለመናገር ማለት ነው እኔ ብቻ ሳልሆን በኔ በኩል ያሉ ሴቶች ሌላ ክፍለ ጦር ወጀራት ክፍለ ጦር ምናምን ያሉትን ክፍለ ጦሮች ሄደው እኔ ሲሄድ ከኔ ጋር ምናምን ያንን ሐሳብ ለመናገር ሲሄዱ ምክንያቱም ተመሳሳይ አይነት ጥቃት ነው የሚፈጸመው በላይኛው መምራር እስቲ ለምሳሌ ያገኛቸዋቸው አመራሮች ከታዋቂዎቹ ነበሩ ታዋቂዎቹ እኔ እንትን አልነበረም እኔ አሁን አመራራችን መግቢያ ኃይለ ነበር አላገኘሁትም እሱን ሰውዬ ግን ባገኘውም ያው ነው መልሳቸው ያው ነው ይደግፉታል ምክንያቱም ያው ባይደግፉት ኖሮ ይሄ ነገር የተሰማ አይደለም የዚህ እኔ ቀርቶ ባይኔ ያየው ህዝቡን በሙሉ ያውቃል አውቆ ግን እነሱ ናቸው ባውን ሰዓት ህግ የነበሩት እነሱ ናቸው እዛ ተገደለ አልተገደለ እነሱ ናቸው ህግ ከነሱ በስተቀር ደግሞ ሌላ የት ሄደን እንትን እንላለን እነሱ ናቸው ሁሉንም ነገር እና ቅድም ስለ ዓለም ገብረዋህድ ነገርሽኝ ነበር ምን ውስጥ ነበር ይኖራል ያልሽ ምንድነው የሚያደርጉት ዳግም አምሳል ከዛ ከሰኞ እስከ አርብ ምናምን እዛ አያቸዋለሁ ምንድነው ዳግም አምሳል ሰፈር ነው መቀሌ ዳግም አምሳል አታውቀውም ያንተው ሰፈር
እነዛ ነው የሚኖሩት መኖሪያቸው ተብሎ ነው እኛ የምንጠብቀው ግን ሁሉ ጊዜ እዛ አይኖሩም በአብዛኛው የሚሰበሰቡት ዓለም ጎራድ ቤት ነው እና ሴት እኔ የምታክል ሴት ምናምን ሲያዩ ቂጥሽ ያምራል ይላሉ ታምሪያለሽ ይላሉ አቋማለሽ ይላሉ የማይሉት ነገር የለም እነዚህ አመራሮቹ እንኳን ማለት ነው እና እኛም ዝም ብለን ነው የምናልፈው እዛ ላይ ፍተሻ ትሆኛለሽ ተብዬ ፍተሻ ነበርኩ እዛ ቦታ ማለት ነው እና እስከና አጃቢያቸው ምናምን ሲመጡ አጃቢያቸው ለራሱ ብዙ የሚያለቅስ አጃቢዎች አሉ በምክንያት አላቅ ምን አርገን ነው ምንድነው ያጠፋነው ይላሉ ይሄን ያህል ስቃይ ምን አርገን ነው ምንድነው ያጠፋነው እና ሁለተኛ ደግሞ ከማን ጋር ነው እየተጣላን ያለ ነው ይላሉ አሁን የገባቸው ኮማንዶዎች ማለት ነው ምን እጃችን እንሰጣለን ምናምን ብለው እርስ በርሳቸው ሲማከሩ እዛው ይገደላሉ እኛ ከመከላከያ ሰራዊት ወንድማችን ነው እኛ እሱን ያሳደገን እኛንን ያሳደግነው መከላከያ ሰራዊት ካሁን በፊት ሀገራችን ስትጠበቅ የነበረችው በሱናት እንጂ በእኛ አይደለም እናም ከነሱ ጋር አንጣላም ሲሉ እንደዛ ያለ ሰው እዛው ባልታወቀ ይገደላል ይገደላል ከዛ የተዘረፈ ብር ነበር ታውቃለህ ከአማራ ክልል ወደ ሀገሩ ሲመለስ አመራር እንደዚህ ነው ብር ይዞ ይሄዶ እኛ ከዛ ወድቆ ምናምን የነበረውን ብር ካነሳን እንኳን ይቀሙናል ስልክም ይቀሙናል ሮቤል ሶስት ነገሮች ልንገር በመጀመሪያ ደረጃ ነቢያት 2014 የዛሬ 3 አመት ነው ኢንተርቪው ያረኳት ጦርነቱ ገና እንትን አላደረገም ነበር የ18 አመት ልጅ ነች እቺ ልጅ የዛሬ 3 አመት የተናገረችው ነገር ከ3 አመት በኋላ ጌታቸው ረዳ ተናገረው ምን ያገናኘዋል አልከኝ አንደኛ ከአማራ ክልል ተወስዶ ያው ገንዘብ ሲቃጠል ባይኑ አይታለች ሲዘረፍ በኋላ ወስደው ዛ ትግራይ እንደ ቅርጫ መደብ ሲከፋፈሉት 1 ቢሊዮን የሰረቀው ማን ነው እንትና ያጋለጠው ኃይለ ሥላሴ ግርማይ እሱ ከተዘረፉ 4 ቢሊዮን ውስጥ 1 ቢሊዮኑን ወስደዋል አለ አንተ ይሄ ማረጋገጫ እቺ ማረጋገጫው እነ ምግብ ኃይሌ እና ለም ገብረዋድ ሴቶች ሲደፈሩ ምንም አይመስላቸው ሴቶችን እንደውም ያባልጉ ነበር በኃይል ይሄው በቂ ምስክርነት የነቢያት እና እነዚህ ነገሮች ነው ያሳየኝ በተለይ እንወድራያ ከነገረችኝ ውስጥ በጣም የሚያሳዝነው አንድ የ9 አመት ልጅ የ8 አመት ልጅ ደፍሯት ስትሞት አይተናል አለች እሱ ኤችአይቪ በሽታ ነበረበት ድሮ የመከላከያ አባል ነበርኩ የሚገርም ነገር ከዛ ወጥቶ ነው እንደዚህ አይነት ጭካኔ ስራ የነበረው እና በህይወት አለ የኛ እንትኖች ላይ እርምጃ ወስደናል ብለዋል ጌታቸው ወድራያን ሁሉንም እኔ ምርኮኞች ስጠይቃቸው እሱን ስም ነው የሚያነሱት በየቀኑ ነው ሴት የሚደፍረው ስለዚህ እነሱ ላይ ለምን እርምጃ አልተወሰደም የሚል ነው እና በተለይ ዘረፋውን ሙስናውን አስገድዶ መድፈሩን ነቢያት የዛሬ 3 አመት ስጠይቃት አጋልጣለች እውነቱ ይሄ ነው እንግዲህ እንደመቋጫ እንዲሆን መታስተላልፈው መልእክት ካለ በሱን ሰነው ይሄ ቪዲዮ እንግዲህ እዚህ ውስጥ ከሚታዩት አንዱን ጠይቄ የኢንሳ አባል 2000 ወይ 2001 ይመስለኛል አለ እስቲ እዚህ ጋር የሚስመው ማን ነው ዶክተር አብርሃም እዚህ ጋር እንግዲህ የሚስመው ማን ነው ኮሎኔል ቢኒያም ተወልደ እሱ ነውና እዚህ ላይ የሚናገረው ንግግር ምንድነው ኤጀንድ ስመው ፍቀዱልኝ ነው የሚለው ማንን ዶክተር አብይ ኢንሳ ያያለ ኢንሳ ሲቋቋም መሰለኝ እዚህ ጋር ከዶክተር አብርሃም ጋር ነው የሚሳሳመው እና የሚሸልመው ባሳዩት በሰላም መራር እንቆራለን ይላል በጣም እናመሰግናለን ወላጆች ኢንሳ ሲቋቋም አዎ በነገራችን ላይ የአብርሃም ለውጥ አየኸው አሁን እኮ ከሰል መስሏል ሁለት ባለፈው እንዳለኝ እና እንዴት ከሰል አልመስልም ማለት እንደዚህ እንግዲህ ሲሸልሙት የነበረው ሰው ነው ዛሬ ማለት ባቋሙ ከሱ ጋር አብሮ የተራመደ ዶክተር አብርሃም ብቻ ነው እነ ኮሎኔል ቢኒያም ሀዲዱን ስተወጥተዋል እና እንደዚህ ከፍተኛ አመራር ለሰጡበት ምናምን ብለህ ስመህ ሸልመህ
ከዛ በኋላ ደግሞ አሁን የሚሰጣቸው ነገሮች ቢኒያም የሚያሳፍሩ ናቸው ለሱ ምላሽ እንዲሆን ነው ይሄንን ያመጣሁት ቪዲዮ መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ በደምስ ሪስቴት መልእክት እንሰነባበታለን የተከበራችሁ ተመልካቾቻችን የዕለቱን መሰናዷችን የሚመስል ነበር ፕሮግራሙ አዘጋጅተን ወደ እናንተ አደረስንላችሁ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም ማከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር ባለ 2 መኝታ በ619 ሺህ ብር ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ